አሁን ያለ ነው ማንኪራ ሄደን ደን የሚገኝበት ቡን የሚባል መንደር ነውና የአካባቢ ሰዎች እንደሚሉት ቡና እዚህ አካባቢ በጣም ታሪካዊ ነውና ከዛ አንጻር ነው ብለውናል። ይሄ የምታዩት ጣሪያ ደግሞ ሰዎች ጫካውን ጎብኝተው ሲደክማቸው እንደዚህ ማረፊያ ነውና በጣም ተፈጥሯዊ ነው። ሰው ሰራሽ የሆነ ነገር የለውም። ይሄ ምንድነው የነገሩኝ? ይሄ ጫካ በዩኔስኮ የተመዘገበ ነው። በዩኔስኮ ባዮስፌር ውስጥ ታዋቂ የዋይልድ ኮፊ ያለበት ወይም ደግሞ የጫካ ቡና የሚባለው ያለበት መንደር ስለሆነ ነው። መንደር ያለበት ጫካ ስለሆነ ነው። ተመልከቱ እንግዲህ ያው ወደ ተፈጥሯዊ ወደ ሆነ ጫካ ነው ስገውና ብዙ ነገር ነው የምታዩና ሰው ሰራሽ ነገር አታገኙም። ግን የሆነ ነገር ላሳያችሁ እስኪ። እዚህ ጋር ቢራቢሮዎች ተሰብስበው ነው ያሉት። አይሮ ነው ምን አይነት ቢራቢሮዎች እንደሆኑ አላውቅም። ልክ ደስ እዚህ አካባቢ ጉድጓድ ሁሉ ያላቸው ይመስላል። ግን አንድም ጉድጓድ አላገኘሁም። ብቻ ሰፈሩን ያው የተራማመሱት ነው። ከኔ ጀርባ ራሱ በጣም ነው ያሉ ታይቱን ይመስላሉ። በዚህ ጫካ የነበረን ቆይታ እጅግ በጣም ያማረ ነበረ። አሁን ደግሞ በስተ ግራ በኩል የእግዚአብሔር ድልድይ የሚባለው አካባቢ አለ። እዚህ ማንኪራ ጫካ ስትመጡ ከቦንጋ የተወሰነ ኪሎ ሜትር ሄዳችሁ ነው። የአስፋልት ያልሆነ ኮረኮንች መንገድ አለው፣ ግን የተወሰነ ነው። ከዛ የእግር መንገዶች ምናምን አሉ። የእግር መንገዶች እጅግ በጣም ደስ ይላሉ። አለባበሳችሁን ምናምን ማስተካከል አለባችሁ። እኔ የለበስኩት አሁን የጨርቅ ሱሪ ስለነበረና አጠር ያለ ስለነበረ ጉንዳን ምናምን እየገባብኝ ነበር። አሁን ደስ ይላል። ግን ጠቅለል ስናደርገው ልክ ከዚህ በስተጀርባ አሁን ያለ ነው ያለውበት ብዙም ጫካ ላይ ታይ ይችላል። ግን በስተጀርባ ተመልከቱ እና ተመልከቱ ምን ያህል ጫካ እንዳለ እጅግ በጣም መንፈስን የሚያረጋጋ ጫካ ነው ያለው። በሆነ አጋጣሚ ወደ ደቡብ ምዕራብ ኢትዮጵያ ብቅ ካላችሁ ምናምን እንድታዩት መክራችሁ አንደኛው ቦታ ይሄ በጣም ተፈጥሮ የነገሰችበት ነው ማለት እንችላለን። አብዛኛው ዛፎችን ስማቸውን ራሱ ማወቅ አልቻልኩም። እኔ ገጠራማ አካባቢ ነው ያደኩ። ብዙ ዛፎችን ምናምን አውቃለሁ ብዬ አስብ ነበረ። ግን እዚህ ስመጣ ጦጣ ነው አልቻልኩም። ልክ እጅግ በጣም ግዙፍ ዛፎች ናቸው። ኦልሞስት በቃ በህንፃ አጠራር ብንጠራቸው ሰማይ ጠቀስ ናቸው። ብዙ ጂ ክላስ ይወጣቸው ነበር። ጂ ክላስ 10 or something እንደዛ ይወጣቸው ነበር። እኛ ዛፍ ስለሆኑ እንጂ ተፈጥሯዊ ስለሆኑና እዚህ አካባቢ ደግሞ የተፈጥሮ ማር አለ ምናምን። እዚህ የተፈጥሮ ማር የጫካ ማር ነው እዚህ አካባቢ ይገኛል። ልክ ለዛ አሁን እየሄድን ያለነው ደግሞ የእግዚአብሔር ድልድይ ወደሚባለው አካባቢ ነው። ወደዛ ስትገቡ የተወሰነች እንደዚህ ደረጃዎች ተሰርተውለት ምናምን በጫካው መሀል ነው የምትሄዱት። በእርግጠኝነት የወንዙ ድምጽ ይሰማል። እጅግ በጣም የሚያምር ድምጽ ነው ያለው። ሙሉ በሙሉ ተፈጥሮ ነው። ከኋላ ልክ እንደኔ ደካከሙ ጓደኞች አሉ። ሌላኛው ጓደኛዬ ደግሞ እስካሁን ሲዳከም ቆይቶ ምናምን ፈጠን እያለ ነው። ተመልከቱት። ያው አንድ ሄደው ይሄን ይመስላል። እንግዲህ መጎብኘት ፈልጉ ነው። በፍጹም እዚህ በምታዩት ልክ ራሱ አይሆን ማለት በአካል ያለው ነገር ከሚታየውም በላይ እዚህ ሲመጣ 360 ዲግሪ ስታዩ እጅግ በጣም ሳቢ የሆነ እውነትም ከደን በላይ ነው
እጅግ ጥቅጥቅ ያለ ነው። ያ ሚስተር ታምሩ ተከተል ና የተወሰነች መንገድ ያስኬዳል ብለውናል። ግን አሁን ወንዙን ሳናገኘው በጫካ ውስጥ ነው ያለ። እውነትም የእግዚአብሔር እድል የተወሰነ ከሄድን በኋላ እንታጠፋለን መሰለኝ። ለዛ ነው ይሄ ደግሞ ደርሳችሁ መጣችሁ። ድካም እንዴት ነው? አይዞን ደርሰናል። ድልድዩ እዚህ ነው እንደ ቆያችሁ? ምንድነው ግን የስልክ እንትን ማቲው ነው ተጨንቄ ልሞት። ምንድነው እየተሰራ ያሳልፋል። ግድ የለም ይሄን ካለፍን በኋላ ዋሻዎች አሉ። ልክ እዚህ ስንደርስ እንግዲህ ከላይ ዋሻ ነው፣ ድልድይ ነው ማለት ሙሉ በሙሉ ድልድይ ተፈጥሯዊ የሆነ ጊዜ በላሻ ተብሎ የማይሰጋበት አስተማማኝ ነው። ሚስተር ካሜራማን ቀርጽ። መቶ 17 ዓመት አንድ የቡና ዛፍ እድሜ የዛሬ 37 ዓመት ማሽቻችሁ አልተወለዳችሁም። ማሽቻችሁ እንደኛ ወጣት ናችሁ። እዚህ ማኪራ 3 ዓመት ቆይቻለሁ። ያንን ተዋወቅን። ታሪኳን ከፐርሰናል ኢንትረስት ነው ዝም ከራሴ የተከተኩ ሶፋ ቡና የተገኘው ኮንፈርም ሳይንስ ኮንፈርም ያደረገው እሱ ነው። ዲኤንኤ ብቻ በቂ ነው? ኖ አርኪኦሎጂሳ አለ። አርኪኦሎጂ ከፋ አርኪኦሎጂካል ፕሮጀክት የሚባል ኩማሊ ውስጥ ፍሬዎች አግኝቻለሁ። ከዚህ ታቸው ማለት ሲዘረዝሩ 1784 ቢፎር ፕሬዘንት ቢሲ ነው የሚሉት በዛ ውስጥ ተገኝቷል። ሮክ ስር የተቀመጠ ይሄ አርኪኦሎጂ እውነት እዚህ ብቻ ነው ራንደምሊ አይደለም። አውስትራሊያ ተደርጓል፣ ኩባ ተደርጓል፣ ዩሮፕ ሚድል ኢስት ተደርጓል። እንት ኩሻይት ነው የሚባለው እና በስንጥ ሸለቆ ከላይ አንስተው እስከ ታች እስከ
ኬንያ ሄደዋል። እያንዳንዱ ቦታ ላይ ቆቃም አድርገዋል፣ ግቤም አካባቢ አድርገዋል፣ ጠቅላላ አድርገዋል። እዚህ ይሄን ፕሮጀክት ለ3 አመት ነው የወሰዱት። እሱም ኮንፈርም ያደረገው አርኪኦሎጂካል ካፋ ነው ይላል አርኪኦሎጂስት። አሁን ኢትዮጵያ የሚገባትን ነገር ባለም አቀፍ እንደዚህ አርኪኦሎጂስቶች ካሉ የዲኤንኤዎች ካሉ አንትሮፖሎጂስት ይላል ወይ? አንትሮፖሎጂ እንግዲህ የህብረተሰብ መስተጋብር ማለት ነው። የማህበረሰብ መስተጋብር ማለት ነው። አንትሮፖሎጂ መስተጋብር እንዴት ሄዱ? ቡና መጀመሪያ ሄደ ከሚባለው ቅድም ባለው በኤደን በዜላ በበርበራና በምጽዋ አይደለም የሄደው። መጀመሪያ በደቡብ ሱዳን በሱዳን አድርጎ በግብጽ አድርጎ ነው ሄደው። ማስረጃ አለ ወይ? አዎ አለ። አንትሮፖሎጂካል አስቀም መራዊ የምትባል ገበያ ላይ ትልቅ ንግድ ካይተን ነበር። የዝሆን ጥርስ፣ ዝባድ፣ ቅመማ ቅመም፣ እጣን እነሱ እስከ ህንድ ድረስ አንዳንድ ጊዜ ሲዲ የሚባል ትራይቦች እንዳሉ ይባላል። እኛ ኢትዮጵያውያን አሉ ይባላል። የነሱ ወደ ኋላ ዳቸው ስታይ የንግድ እንትን ይካሄድ ነበር። ያ ሁሉ መጥቶ አሁን ምንድነው the fact of the matter የሚለው ነገር እውነት ቡና እቺ እናት ቡና ለዓለም የሰጠችው የዚህ ዝርያ ነው ወይስ አይደለም? አዎ ነው። ኮንፊደንስ እኔ አይደለም እኔ አጠገቧ ስለቆንኩ አይደለም። 37 አመት የጠየቁት 38 አመት እንደ 37 አመት ከተለ የነበረው ፐርሰናሊ ማለት ነው። ፐርሰናል ኢንትረስት ኢትዮጵያ የሚገባትን ያክል በቡና ሰጠ። የዛሬ 2 አመት የመን ቡና መገኛ እኛ ስለሆን ለዩኔስኮ መገኛችን ሰብሚት አድርጋለች። እሱ መቆም አለበት ነው። እንደ ሀገር ማጣት የማይገባው ነገሮች አሉ። ላንድ ኦፍ ኦሪጂን እኔ ኮፊ ሳፒየንስ and homo sapiens the homo sapiens ሉሲ ነች። the coffee sapiens እቺ ታጠቀባችሁ ስለዚህ ያለበት this all coffee story start እና ይሄ ነው። ሌላ ጥያቄ ካላችሁ የዛቷ ጂን አሁን ምርምር ላይ ብዙ ይሰራልና ትክክል ነው የሚገርምና ነው የሚታይ ነገር አለ የተደረገ አለ ዶክተሩ ይሆን እና በጥናት ተደርጎበታል። እኔ ጥናት ያጠኑት ሰዎች አሉ ወይ ነው? አዎ አለ ይደሳታው አለ። አሁን ከሌሎች ዛፍ የምትለይበት ምንም ነገር የለውም። ቱሪስት ይመጣ ሌሎች ሰዎች ይመጡ የተለየ ዛፍ መሆኗን ለማሳየት ምንም የተዘጋጀ ነገር አልናይምና የሆነ መከለ ማሳወቅ ተደበደብ ይችላል። እሱ ሪኮመንዴሽን ነው። ጥያቄ ሳይሆን ሪኮመንዴሽን እየሰጠ ነው። በጣም ጥሩ ሪኮመንዴሽን እንደ ሀገር መጠበቅ አለበት፣ እንደ ክልል እንደ ዞን መደረግ አለበት። ያው ጥሩ ሪኮመንዴሽን። የኔም ጥያቄ የዛሬ 37 አመት ያገኘኋት ቦታ እንዳለች ነው ያገኘሁት። እሱም የኔም ጥያቄ ትክክለኛ ሪኮመንዴሽን ትክክል መደረግ መጠበቅ አለበት። ቡናው 117 አመት ከዛ በፊት ቡና አልነበረም ማለት አየህ። that's where በጣም ደስ የሚል ነገር አመጣ። ጥሩ ጥያቄ ነው የጠየቀው። ከዛች ፊት ለፊት ነው ቅድም ያልከው እቺ እየወደቀች እቺ ያረጀች ነው ትወርቃለች። አጠገቧ ያለው ዝርያዋን ነው የሚለው። ያንተ አያት አንተ ማን እንደውም ኢትዮጵያዊ ስለሆነ ዘር ይለካል አይደል? ጀርባ ያንተ አያት አለ። አንተ ማለት የዛ ዘር የቤተሰቦች ግንድ አንተ አሁን ያለው that's it። አሁን ያቺው the oldest coffee እቺ ነች። ከሷ በፊት ነበር። አሁን ሚስኮንሰፕሽን ብዙ ጊዜ የሚመጣው ሚስኮንሰፕሽን ድብ ያለ አሳየኝ መጀመሪያ ነበር ነው ዝርያ ነው የሚሄደው። ማንኛው ጥሩ ጥያቄ ላንተ ጋር የሚሄድ አሮን ዴቪስ የሚባል የዲኤንኤ ኤክስፐርት አለ። በጣም ይመጣል ብዙ ጊዜ ኢትዮጵያ ውስጥ በግል አግኝቼዋለሁ። ፒው ጋርደን የሚሰራው ዲኤንኤ እሱ መጥቷል። ማዳጋስካር 17 አመት ጫካ ውስጥ ነው የቡና ዝርያ ይፈልጋል። የቡና ዝርያ ሲፈልግ አገኘ። አንድ ጥሩ ጥያቄ ጠይቆኝ እንትን ሊመልስ የሚችል ቡና መገኛ መጀመሪያ ሳይንቲስቶች ጋር የቡና ኤክስፐርቶች ጋር ቁጭ ብዬ እናንተ ልቀበል ዝግጁ ነኝ፣ ግን ቡና መርሳቢት ኬንያ ውስጥ፣ ሳውት ሱዳን እና ኢትዮጵያ ሳውት ወስት የሚገኘው ብለው ይጠቁማሉ። ወረቀት ለቀዋል፣ የሪሰርች ወረቀት ለቀዋል። ምንጭ አንድ ነው፣ 2 ምንጭ የለም፣ 3 ምንጭ የለም። ቁጭ ብለን እስኪ የኔን ለማታው ዝግጁ ነኝ፣ እናንተን ስጡኝ። ግን እንደዚህ ብላችሁ ምንድነው ቦማ ተራራ ይባላል። ቦማ ተራራ ላይ ኮፊ አረቢካ አግኝተዋል። ኬንያም ኮፊ አረቢካ አግኝተዋል። አሁን ያንተም ጥያቄ ለመመለስ እነዚህ ዋይልድ ነው። the question ጥያቄ የሚሆነው ዋይልድ ማለት የሰው ኢንተርቬንሽን ያልገባበት ማለት ነው አይደል? የሰው ኢንተርቬንሽን። ኢንዲጂነስ ማለት ግን የመጀመሪያው ማለት ነው። ኢንዲጂነስ ይሄ ነው።
ከዚህ ቅድም ስታልፍ በቅሎ ጋር ተላልፋቸዋል። በቅሎ ጋር